በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ሌሎቹ ላይ ከ7 እስከ 8 ወር የተፈረደ ሲሆን ጆን ዳንኤል ላይም 1 ዓመት ከ4 ወር ተፈርዷል። ነገር ግን እስካሁን ድረስ የታሰሩት ይበቃል ተብሎ እንዲሁም ናዮና ጆን ዳንኤል የልጅ አባትና እናት በመሆናቸው በዛሬው ዕለት በነፃ እንዲለቀቁ ተወስኗል። ጆን ዳንኤል ተፈታ። ዛሬ ሰርፕራይዝ አለኝ። አልመጣም። ሌላ ነገር ማሚዬ፣ ሌላ በቃ አንቺ ዱዓ ስታረጊበት የነበረው እስካሁን ድረስ ያልተሳካው ነገር ዛሬ ተሳካ። አዎ ምን አገኘ? ልጄ ልቤ መጣ። ንገረኝ ማሚዬ፣ እኮ ወዳችን ወላሂ ደስ እንዳለኝ ማሚዬ። ጆን ዳንኤል ተፈታ። ደስ አለሽ የኔ እናት፣ እኮ ደስ አለሽ ወላሂ። ይሄን አዋርድ ይዤ ዛሬ ይሄን አዋርድ ይዤ እንዴት ገምቱ? ማጋ እንዴት ገምቱ? ይሄን አዋርድ ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄ አዋርድ እሱ እስኪመጣ ድረስ እኔ ይሆናል። ይሄ አዋርድ ማለት ነው። አው እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ፣ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል። ይሄ አዋርድ ጆዬ ነው። ይሄ አዋርድ ለጆዬ ነው። ባይዘው እግዚአብሔር ዘ ቤስት ላይቭ ስትሪም እሱ ቢኖር ኖሮ ብር አለ ወይ? ኧረ ወፍ የለም ብር፣ እባክህ ምንም ብር የለውም። ይሄን ያለው ያማን ብር የለም ወፍ የለም። እሱ ቢኖር ኖሮ እሱ እንደሚበላው እርግጠኛ ነኝ። እሱ እንደሚበላው በጣም እርግጠኛ ነኝ። ይሄ አዋርድ ዘ ቤስት ላይቭ ስትሪመር የሚሆነው ጆን ዳንኤል ነበረ። ግን ያው ጆን ዳንኤል አሁን በይሳ ስላልነበረ ግን ያው እኔ ደግሞ አለው ጓደኛው ወንድሙ አለው። በእውነት የምሬን ነው የምላችሁ። ባይዘዌ እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እግዚአብሔርን አለቀሰ። ባይዘዌ ጆን ዳንኤል ሲነግረው አለቀሰ። ጌታ ምስክሬ አለቀሰ። በቃ ነው ይገባል። የዚህ ዓመት ይገባል። በጣም የሚገርም ቀን ነበረ የዛሬው ቀን። የትላንትናው ቀን አርገነዋል። ዮርዲዬ አርገነዋል። ስላከበራችሁኝ እግዚአብሔር ያክብራችሁ። ለጆን ዳንኤል አድናቂዎች፣ ወዳጆች እንዲሁም ቤተሰቦች መልካም ዜና ተሰምቷል። እንኳን ደስ ያላችሁ። ከነ ጆን ዳንኤል ጋር የታሰሩት በሙሉ መፈታታቸው ዛሬ ተነግሯል። ሰናይ ቀን ተመኘው። ጆን ዳንኤል ተፈታ። ዛሬ ሰርፕራይዝ አለኝ። ገምቺ እስኪ ማሚዬ። ኧረ ገምቺ አልመጣም። ሌላ ነገር ማሚዬ፣ ሌላ በቃ አንቺ ዱዓ ስታረጊበት የነበረው እስካሁን ድረስ ያልተሳካው ነገር ዛሬ ተሳካ። አዎ ምን አገኘ? ልጄ ልቤ መጣ። ንገረኝ ማሚዬ፣ እኮ ወዳችን ወላሂ ደስ እንዳለኝ ማሚዬ። ጆን ዳንኤል ተፈታ። ደስ አለሽ የኔ እናት፣ እኮ ደስ አለሽ ወላሂ። ይሄን አዋርድ ይዤ ዛሬ ይሄን አዋርድ ይዤ እንዴት ገምቱ? ማጋ እንዴት ገምቱ? ይሄን አዋርድ ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ይሄ አዋርድ እሱ እስኪመጣ ድረስ እኔ ይሆናል። ይሄ አዋርድ ማለት ነው። አው እዛ ላይ ስሙን አልጠቀስኩም እዛ አዋርዱ ቦታ ላይ፣ ምክንያቱም ድጋሚ አጀንዳ መፍጠር ይሆናል ብዬ ስላሰብኩ ነው። እና ይሄ አዋርድ
ሁላችንም ላይቭ ስትሪም ላስጀመረን ብዙ ላበረታታል ይሄ አዋርድ ጆዬ ነው። ይሄ አዋርድ ለጆዬ ነው። ባይዘው እግዚአብሔር ዘ ቤስት ላይቭ ስትሪም እሱ ቢኖር ኖሮ ብር አለ ወይ? ኧረ ወፍ የለም ብር እባክህ፣ ምንም ብር የለውም። ይሄ ያለው ያምከን ብር የለም ወፍ የለም። እሱ ቢኖር ኖሮ እሱ እንደሚበላው እርግጠኛ ነኝ። እሱ እንደሚበላው በጣም እርግጠኛ ነኝ። ይሄ አዋርድ ዘ ቤስት ላይቭ ስትሪመር የሚሆነው ጆን ዳንኤል ነበረ። ግን ያው ጆን ዳንኤል አሁን በኢሳት ስላልነበረ ግን ያው እኔ ደግሞ አለው ጓደኛው ወንድሙ አለው። በእውነት የምሬን ነው የምላችሁ። ባይዘው እግዚአብሔር ምስክሬ ማለት ነው። ጌታ ምስክሬ አለቀሰ። እግዚአብሔርን አለቀሰ። ባይዘው ጆን ዳንኤል ሲነግረው አለቀሰ። ጌታ ምስክሬ አለቀሰ። በቃ ነው ይገባል። የዚህ ዓመት ይገባል። በጣም የሚገርም ቀን ነበረ የዛሬው ቀን። የትላንትናው ቀን አርገነዋል። ዮርዲዬ አርገነዋል። ስላከበራችሁኝ እግዚአብሔር ያክብራችሁ። ጆን ዳንኤል ተፈታ። ዛሬ ሰርፕራይዝ አለኝ። ገምቺ እስኪ ማሚዬ። ኧረ ገምቺ። አልመጣም ሌላ ነገር ማሚዬ። ሌላ በቃ አንቺ ዱዓ ስታረጊበት የነበረው እስካሁን ድረስ ያልተሳካው ነገር ዛሬ ተሳካ። አዎ ምን አገኘ? እኔ ብቻ ልቤ መታ ንገረኝ ማሚዬ። እኮ ወዳች ንገረኝ። ወላሂ ደስ እንዳለኝ ማሚዬ። ጆን ዳንኤል ተፈታ። እንኳን ደስ አለሽ የኔ እናት። እንኳን ደስ አለሽ ወላሂ። አውቅም ተስፋማ ከእሷ ሌላ ላይማ በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ሌሎቹ ላይ ከ7 እስከ 8 ወር የተፈረደ ሲሆን ጆን ዳንኤል ላይም 1 ዓመት ከ4 ወር ተፈርዷል። ነገር ግን እስካሁን ድረስ የታሰሩት ይበቃል ተብሎ እንዲሁም ናዮና ጆን ዳንኤል የልጅ አባትና እናት በመሆናቸው በዛሬው ዕለት በነፃ እንዲለቀቁ ተወስኗል። በዛሬው ዕለት እነ ጆን ዳንኤልን አስመልክቶ አንድ መረጃ ተሰምቷል። በዛሬው ዕለት በነፃ መለቀቃቸው ተሰምቷል። ሌሎቹ ላይ ከ7 እስከ 8 ወር የተፈረደ ሲሆን ጆን ዳንኤል ላይም 1 ዓመት ከ4 ወር ተፈርዷል። ነገር ግን እስካሁን ድረስ የታሰሩት ይበቃል ተብሎ እንዲሁም ናዮና ጆን ዳንኤል የልጅ አባትና እናት በመሆናቸው በዛሬው ዕለት በነፃ እንዲለቀቁ ተወስኗል።